በየዕለቱ በፈተና የተሞላ በቻሌንጅ የተሞላ ጉዞ ነበረ። ከምስራቅ ከሶማሌ ጀምሮ አልፈን ስንሻገር ይዘነጋል፣ አልፈን ስንሻገር ይዘነጋል፣ አልፈን ስንሻገር ይዘነጋል። ያ መዘንጋት የለበትም። ሁለተኛ ብዙ የምንሰማው ድምፅ የጠላቶቻችን ድምፅ፣ የሚቃረኑ ኃይሎች ድምፅ ነው። በጣም ብዙ የሚሰማው አየር ላይ ጠላቶቻችን ገብቷቸዋል። የምንጓዝበት ጉዞ ወዴት እያመራ እንደሆነ ጠንቅቀው አውቀውታል። የብልጽግና ጉዞአችን የማይቀለበስ መሆኑን ኢትዮጵያ ለአካባቢ ሀገራት አንከርና የምትቀጥል መሆኑን ገብቷቸዋል። ይህንን ደጋግሞ ማፍረሻ መንገድ ብለው የሚያስቡትን የጥላቻ እና ጠቃሚ ያልሆኑ ጉዳዮችን አየር ላይ ይሞላል። ነገር ግን የኛ የሚባለው ሰው ደግሞ ጠላቶቻችን ደጋግሞ የሚነግሩን ጉዳይ የውስጥ ድክመታቸው አካል እንደሆነ ያውቃል። ስለ ኢትዮጵያ መድከም፣ ስለ ኢትዮጵያ መፈተን፣ ስለ ኢትዮጵያ ከሌላ የምንሰማው ድምፅ በእነሱ ውስጥ ያለው ድካም መገለጫ አድርገን ካልወሰን ችግር